ዘመናዊ ቬንቲሌተሩን ያውላችሁና ምንም ቪዲዮ ማድረግ አልቻልኩም። ዘመናዊ ቬንቲሌተሩ በጣም ያምራልና ግን ምንም ቪዲዮ ላደርገው አልቻልኩም። ፀሐይ በጣም እየረበሸኝ ነው። አንዳንድ ነገሮች እንዲህ ቪዲዮ ማነሳቸው ቪዲዮ ሊበዛባችሁ ይችላል። ነገር ግን እንደዚህ ቪዲዮ የምነሳው ለምንድን ነው? አንዳንድ ማስታወሻ ነገር የሚሰራው ነገር ነገ አቅም ኖሮ ራሳችን ብንሰራ ለራሳችን በቤታችን በአቅም ራሳችን ብንሰራ በአካባቢያችን ራሳችን ቢያንስ የሚሰሩትን ወይ ሊሰሩ የሚያስቡትን ብናግዛቸው ብለን በማሰብ ነው ይህን ማስታወሻ እየሰርን ያለ ነውና ያለው ነገር ከውሃው ጋር ተያይዞ ከዚህ ከቬንቲሌተሩ ለውሃው ጋር ውሃ ምንጭ ነው እንግዲህ ይሄ እንጨት ነው ግን እንደ ቬንቲሌተር ለውሃው ምንጭ ነው የሆነው። የሚገርማችሁ ነገር የውሃ ምንጭ ነው። ውሃ እንትን ያደርጋልና ሰርኩሌሽን የውሃ ሰርኩሌሽን የሚጠቀሙበት ነው። የሚገርም ነገር በጣም የሚያምር ነገር ነው። ፏፏቴው እዛ ጋር ይወርዳል፣ እዚህ ጋር ሰርኩሌሽን እያደረገ ይመለሳል ማለት ነው። እዚህ ጋር ሰርኩሌሽን እያደረገ በግራውንድ ወደዛ የሚመለስበት ሁኔታ አለ እና በጣም የሚያምር ነገር ነው እላችኋለሁ። የሚገርማችሁ በጣም ነው የሚገርመው። ይኸው ብታዩ ቪዲዮም ራሴ እየሰራው ስለሆነ በራሴ እየሰራው ስለሆነ ይሄን አክል ነው ሌላችሁ ብዙ እንትን ሌላችሁ አልችልም። ቪዲዮም እንትን ሴቭ ላይሆንልኝ ይችላል እና የተበላሸ ነገር ካለም ብታስተካክሉልኝ ይቅርታ ጠይቃችኋለሁ። እንግዲህ አስተያየታችሁ፣ ኮሜንታችሁ፣ ላይካችሁ፣ ፎሎወራችሁ፣ ሰብስክራይባችሁ ከኔ አይለየኝ። እንደዚህ የሚያምር ቦታ እየሄድኩ እናንተን ላሳያችሁ ቃል ገባለሁ። የሚያምር ነገር ሲታይ ማድነቃችን መመኘታችን አይቀርምና አብረን ይሄንን እያየን እያደነቅን ለወደፊት ደግሞ እግዚአብሔር ወይ አቅምና ችሎታ ብሰጠን እኛ በግል በግቢያችን ባንሰራ እንኳን በሀገራችን ላይ ሲሰራ ብናይ አንድ ብር ዋጋ አለው እያደረግን ይሄንን የሚሰራበት ሁኔታ ወይ መንግስት ሊሰራ ሲያስብ ከጎኑ ብንሆንና ይሄን ነገር ቢያሳምር የሚለው ነገር አቅዳለሁ። ወደፊት ከኛ ጋር ከውበቱ ጋር ወደፊት እላለሁ። የሁላችንም ምኞታችን እንዲሆን እመኝላችኋለሁ። አመሰግናለሁ። እሺ